ናችሁ? እንዴት ናችሁ? ሰላም ነው። ሰላም እንዴት ናችሁ? ጉዳያችን አንተ ጋር ነበርና አንተን ፈልገን ነበር። እሺ የሰፈር ዋና ኃላፊ አንተ ነህ? አዎ ዋናም ጸሐፊውም ሁሉም እኔ ነኝ ማለት። እሺ እኛ የመጣ ነው ከላይ አካል ነበር የመጣ ነው ለንጹሃ መጠጥ ተብሎ ለማህበረሰቡ ገንዘብ ተዋጥቶ ነበር ይሰራ ተብሎ። አሁን በየቦታው በየቤቱ እየዞርን ነበርና ምንም የንጹሃ መጠጥ አልተሰራም፣ እንደ በፊቱ እንደነበረ ነው። አዎ ያው ምን መሰለህ፣ ያው ገንዘቡ ትንሽ ስለጎደለም ነው እኮ ሰባሰብና እንደገና ብያለሁ እኮ ነው። ከበቂ በላይ እኮ ነው የተሰበሰበው እሱ። አዎ ያው ነገሩ ያው ልጆችን ያው ውጭ ሰድጀበት እኛን አውረን በደም ከላይ አካል ነው የመጣ ነው እኮ ልጆቹን ውጭ ሰደርኩባቸው፣ አውሮፓ ሰደርኩባቸው። ልጆቹ ምን ነው አውሮፓ ሰደርኩባቸው ማለት ትቀጣለህ እኮ። አይ መቀጣት እሱ ችግር የለውም ወይ? እነዛ ልጆች ሰርተው ይከፍሉና እንደገና እንዳዲስ አድርገን ለማህበረሰቡን ብር ልጆች ነው እንዴ ውጭ ምን ልክበት አንተ እንዴ? አቦኔ ወይ ስራዬን እለቃለሁ። እሺ ምንድነው ስራ እለቃለሁ ማለት ልጆችን ውጭ ከለክ በኋላ እንዴ? እሺ ታዲያ ምን ላድርግህ? ምንድነው የምትለው? እሺ ደግ ማስመጫሽ ለልጆች የልጆች ማስመጫ እንደገና እንሰብስብ ብር አላወከንም እኛ ከላይ አካል ነው። ኧረ ጉድ ከላይ ነው። እሺ ምን ሊሆን? እሺ አነገርከኝ እኮ። እሺ ለልጆቹ ማስመጫ ገንዘብ እናሰባስብ፣ ይምጡ ልጆቹ። ምንድነው ያለው? ሰምታችኋል እናንተ?